ስለ አራቱ ጥያቄዎች እየተመለከትን እንገኛለን። ከአራቱ ጥያቄዎች የመጀመሪያው ሁሌም እንደምንለው ለምንድን ነው የወንጌል ስራ የምንሰብከው ወይ ደግሞ ወንጌል የምንሰብከው? ለምንድን ነው ደቀ መዝሙር የምናደርገው? ሁለተኛው ደግሞ እንዳየነው ለማን ነው ወንጌል የምንሰብከው? ማንንስ ነው ደቀ መዝሙር የምናደርገው? ሶስተኛ ደግሞ ያን ሰው ካገኘን በኋላ ምንድን ነው የምንናገረው ወይ ደግሞ በምን ሁኔታ መናገር እንችላለን የሚል አይተናል። በተለይ ከዛ በኋላ አራተኛው ጥያቄ ደግሞ መቼ ነው ወንጌል መስበክ ያለብን ወይ ደግሞ መስበክ የምንችለው? ያ ማለት ግብ የሆነ ግብ አንዳንድ ጊዜ እንግዲህ ቃሉን ከሰማን በኋላ ይሄ መታዘዝን ትኩረት ያደረገ ነው። መታዘዝ አለብን። በተለይ ይሄ ቅጽበታዊ መታዘዝን የሚመለከት ቃል ነው። ምክንያቱም በሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 2 ላይ ቃሉን ስበክ በጊዜውም አለጊዜውም ጽና የሚል የእግዚአብሔር ቃል አለ። ስለዚህ የእግዚአብሔር ቃል በጊዜውም አለጊዜውም ይሰበካል። በተመቻቹ ጊዜ ብቻ አላለም፣ በጊዜውም አለጊዜውም በማይመች ሁኔታ ውስጥም የእግዚአብሔር ቃል መሰበክ አለበት። በተለይ በወንጌል አገልግሎት ላይ ስንሄድ ደግሞ ይሄ በጣም ወሳኝነት ያለው ቃል ነው። በማቴዎስ ምዕራፍ 7 ከቁጥር 24 እስከ 27 ብዙዎቻችን በቃላችን ወይ ደግሞ በልጅነታችን የተማርነው እጅግ በጣም አስደናቂ የሆነ ክርስቶስ የተናገረው ምሳሌ አለ። ይህ ምሳሌ ስለ ሁለቱ ቤት ሰሪዎች ነው። እነዚህ አንዱ ቤቱን በአሸዋ ላይ እንደሰራ፣ ሌላው ደግሞ ቤቱን በአለት ላይ እንደሰራ በኋላ ጌታ ኢየሱስ ክርስቶስ ሲናገር በአሸዋ ላይ ቤቱን የሰራ ሰው ነፋስ በነፈሰ ጊዜ፣ ጎርፍን በመጣ ጊዜ ቤቱ ወደቀ፣ አወዳደቁም የከፋ ሆነ። ነገር ግን ቤቱን በአለት ላይ የሰራ ያ የሰራው ቤት ጸንቶ እንደቆመ ቃሉን የሚሰማ የሚያደርገው ደግሞ እንደዛ እንደሆነ ይናገራል። ስለዚህ መቼ ወንጌልን እንስበክ የሚለውን ስንነጋገር የወንጌል ስራ ቅጽበታዊ የሆነ መታዘዝን የሚጠይቅ ነው። ይሄን ደግሞ በተግባር እንዴት ማድረግ እንችላለን? የመጀመሪያው በጸሎት ነው መጀመር የምንችለው። ለምሳሌ እንዴት እንጸልይ? ለሁሉም ሰው መጸለይ እንችላለን ወይ? ላይሆን ይችላል። ሁሉንም ሰዎች ላናቅ እንችላለን። ግን ምናልባት እግዚአብሔር በውስጣችሁ ያመጣው በእነዚህ በ24 ሰዓት ውስጥ ይሄን ቃል ከሰማችሁ በኋላ በ24 ሰዓት ውስጥ ምናልባት 5 ስሞችን እየጠቀሳችሁ ስማቸውን መዘርዘር ትችላላችሁ። ስለዚህ ለእያንዳንዱ ሰው መጸለይ መጀመር ትችላላችሁ። ሌላው ደግሞ ምናልባት የሰማችሁትን ነገር ለሌሎች ማጋራት። ዛሬ የተማርኩት በዚህ ነው። ምናልባት ይህን ቃል ሰምተው እናንተ የሰማችሁት ነገር ለሌሎችም በረከት ሊሆን ይችላል። ስለዚህ ለእነዚህ ሰዎች የሰማችሁትን ነገር በቀላሉ ልታጋሩ ትችላላችሁ። እነሱ ደግሞ ልክ እናንተ ሰማችሁትን እንደገና ለሌሎች ማስተላለፍ ስለሚችሉ ማለት ነው። ሌላው ደግሞ በእነዚህ 24 ሰዓት ውስጥ ማን ነው ይሄን ነገር ሰምቶ እንደገና ለሌላ ሰው ማስተላለፍ የሚችለው የሚለውን ምናልባት የምታውቁት ሰው መስማት ወዳለበት ሰው እንደገና የሰማችሁትን ነገር ለሌላው የምታስተላልፉበት፣ ምናልባት 2 የነበረው ወደ 4 የምታስተላልፉበት። አይታችሁ ከሆነ ባቡር በአንድ ነገር ይዞ አይሄድም። አንዱ ላይ ተገጣጥሞ ነው የሚሄደውና ስለዚህ የሰማነውን ነገር በቅጽበታዊነት ወደ ሌሎች የምናስተላልፍበት መንገድ ነው። ስለዚህ የወንጌልን ስራ ስናስብ ሁሌም ምክንያቱም ወዲያው ከሰመን በኋላ ለራሳችን ዝም ከማለት ይልቅ በመጸለይ እንጀምራለን። ስሞችን በመጥቀስ ለሌሎች እናጋራለን። የሰሙት ደግሞ ለሌሎች ያስተላልፋሉ ማለት ነው።